ኃይሌ ጣሪኔ የተንከራተተች ነች። ብዙ ነገር ተንከራታ ስንት ዓመት ሙሉ እንዳስተማረውን እያስተማረች እያቀለ እኔን የምትጦር እሷ ነች። እኔ ምንም ዋና እሷ ነች። አይኔ እሷ ነች። ጠዋሪ ቀባሪ እሷ ነች። እግዚአብሔር ይስጣችኋንም እርዱኝ፣ እርዱኝ፣ እርዱኝ። ኢትዮጵያ ሕዝብ እርዱኝ፣ እርዱኝ፣ እርዱኝ። እኔ የምለምናችሁ ብቻ ነው። እግዚአብሔር ይመስገን። ወይዘሮ ኩሪ ማግኘት እችላለሁ? ከአሜሪካ ነገር ነው ደውሎ ከአትላንታ ቴዎድሮስ ይባላል። እንደምን አሉ ወይዘሮ ኩሪ? ደህና ዋሉ? እግዚአብሔር ይመስገን። እንዴት ዋላችሁ? እግዚአብሔር ይመስገን። በልጆ ላይ የደረሰውን ሰምተን በጣም አዝነናል። እዚህ አትላንታ ሀገር የሚገኝ አድማስ የሚባል ሬዲዮ ጣቢያ ያለ ኢትዮጵያውያን አሜሪካ ያለ ከዛ ነው የምደውልልዎት። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። መቼ ነው የሰሙት እርስዎ ያ ነገር? ያው እንደኛው ከሚዲያ ነው የሰሙት ወይስ በኋላ ተነገሮት? ትናንትና ደብረ ሊባኖስ ልብስ ነበር እጅ ነበረ። ከዛ ትመጣ ነው የሰማሁ። አልነበርኩም። ትናንት ነው የሰማሁ ገና ሰዓት በኋላ። ትናንትና ነው የሰሙት። በጣም ያሳዝናል። ሸዋዬ መቼ ነበር የሄደችው ወደ ሊቢያ? ነሐሴ 7 ያው ስራ አግኝታ ነው የሄደችው። የዛሬ ዓመት ከሄደች በኋላ ትገናኙ ነበር? ትደውል ነበር? አንገናኝም። አንድ ጊዜ ብቻ እንደዚህ ደውላ እንደዚህ ጭንቀት ላይ ነው ያለው ብላ ደወለችልኝ። ለምን እንዲህ ጭንቅ ላይ ነው ያለው የምለውን ደወለች። እዛ ወዲህ የለም በቃ ልምጣ በቃ መመለስ እፈልጋለሁ አላለችም? ያኔ የደወለች ጊዜ መምጣት የለም መምጣት የለም ጭንቅ ላይ ነው። ሴትዮዋ ክፉ ሰው ነች። መጥፎ ላይ ሆነ ሰው ነው የጣለኝ። እናቴ ጸልይልኝ ብላ ደወለች። ከዛ በኋላ በቃ ግንኙነታችሁ ቆመ? አንድ ጊዜ ብቻ ነበር ስልክ። ከዛ ወዲያ ቆመ ማለት ነው ግንኙነታችሁ? መጀመሪያ ብቻ ገባ ብላ ደወለች። የገባችልኝ በሶስተኛ ቀን። ከዛ ደግሞ ሁለተኛ ቀን መጋቢት ላይ ደወለች። በሰባተኛ ወር ላይ በሰባተኛ ላይ ደውላ ጭንቅ ውስጥ ነው ያለው እናቴ ጸልይልኝ ከዚህ አግባሽ በይ አለችኝ። እዛ በቃ ተቀረች። አሁን አደጋው ከደረሰ በኋላ በስልክ ለመገናኘት ሞከራችሁ? ምንም አላገኘንም። እንደውም አላገኘሁም። በምንም እዚህ ሰው መስል አለ ምንም አላየሁም። ጌታ ምንም መርቷንም አላየሁም። እስካሁን ምንም አላየሁም። ያየው ነገር የለም። ምንም እኔ ትናንትና ማታ ገባሁ። ዛሬ ምንም አላየሁም። አይዞት እኛ እንደሰማነው እንግዲህ እዛም አብሯት ያለውን ጋዜጠኛ አሜሪካ ጋዜጠኛ ለሱንም አናግረነው ነበር። አሁን ጥሩ ነው፣ ሕክምና አግኝታለች፣ ብዙ ሰዎች እየረዷት ነው፣ አሁን ጥሩ ሆስፒታል ያለችው ብለዋል። እና ብዙ እርሱም ብዙ አይጨነቁ፣ ብዙም አያስቡ፣ አሁን ደህና ነው የምትሆነው፣ ጥሩ ሕክምና እያገኘች ነው። እግዚአብሔር ይስጣችሁ፣ እግዚአብሔር ይስጣችሁ፣ እግዚአብሔር ይስጣችሁ። እኔ አይኔ ነች ጣሪ ነች፣ የተንከራተተች ነች። ብዙ ነገር ተንከራታ ስንት ዓመት ሙሉ እንዳስተማረውን እያስተማረች እያቀለ እኔን የምትጦር እሷ ነች። እኔ ምንም ዋና እሷ ነች። አይኔ እሷ ነች። ጠዋሪ ቀባሪ እሷ ነች። እግዚአብሔር ይስጣችኋንም እርዱኝ፣ እርዱኝ፣ እርዱኝ። ኢትዮጵያ ሕዝብ እርዱኝ፣ እርዱኝ፣ እርዱኝ። እኔ የምለምናችሁ ብቻ ነው እና ሕክምና እንድታገኝልኝ። አይዞት። እርስዎ ኑሮ እንዴት ነው ያሉበት ሁኔታ? ሌሎች ልጆች እህቶች፣ ወንድም አሏት? እህቶች ወንድሞች? 12
አመት ሙሉ እሷ ነች 15 አመት 12 አመት ማለት ብዙ ጊዜ ነው ቀረውም አልተጠርኩም እንጂ እስከ ዛሬ ምን ያሩም እያስተማረች ምን እያለች እሷ ነች ያለችኝ እኛ ሰባት ቤተሰብ ነን በቃ ጣሪ እንደምትለኝ እሷ ነች ስራ ጀምራለች የለም አይዞህ ልጆቹ አብረው ስላሉ በእነሱ መጽናናት ነው። ግን እሷም አሁን እንደተሻላት እኛም ልናነጋግራት ሞክረን ነበር። ትንሽ ሕክምና ሐኪሞች ስላልፈቀዱ ነው። ግን ጥሩ ነው። አሁን ሐኪም ካገኘች ምንም አትሆንም እና ይሻላታል። ብዙ ሰዎችም ሲረዷት ነው። እርስዎ ምንም ማሰብ የለቦትም። ያው እንዳለችው መጸለይ ነው ለእሷ። እኛም እንደው ድንገት ካገኘናት ድምጿን ከሰማን እርስዎ ጋርም ያው እንድትደውል ለማድረግ ለማገናኘት እንሞክራለን። እሺ እናቴ እሺ እርዱ አድኑልኝ አድኑልኝ ነፍሷን ብቻ ነፍሷን አድኑልኝ። አይዞት እግዚአብሔር ከእርሶ ጋር አሁን እንደምንም ያው ሁላችንም እንጸልያለን። ይሻላታል። እህቷን ላናግራት። እሺ ሄላ ምትራቅ ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። ሸዋዬ ታላቅሽ ነች? እኔ ነኝ ታላቅ። አንቺ ነሽ ታላቋ? ከሄደች በኋላ ያው በስልክ ብዙም አትገናኙም ነበር ማለት ነው? አንገናኝም። በማግስቱ ገባሁ ብላ እንደወለች ከዛ መስከረም አንድ ላይ እንደገና ደውላ ክፉ ቤት ነው የገባሁት ጸልዩልኝ፣ እናቴን ለእናቴ እንዳትነግሩ እናንተ ብቻ ጸልዩልኝ፣ ኩሪ አትስማ ብላ ለእኛ ደወለችልን። ከዛ ወዲህ ድምጿ ጠፋ። ያው ጦርነት ደግሞ ሲጀመር ያው እናንተም ሀሳብ ገባችሁ ማለት ነው? ጦርነት ሲጀመር አንድ መጋቢት 7 ላይ ደወለችልን። ደወለችና አሁን ሴትዮዋም እልክሻለሁ ብላኛለች። እኔ ያለሁት ስቃይ ላይ ነው፣ በጣም ስቃይ ላይ ነው። እንቅልፍ ሁሉ አይተኛም። ቀን ልጆቿን አስተኛለሁ፣ ማታ ደግሞ ሲነሱ እነሱን ቁጭ ብዬ መጠበቅ ነው። እነሱ በተኙበት ሰዓት እንኳን ምን እንቅልፍ ብኝም አይተኛም። እንዳትተኝ ነው የምባለው። በቃ ለእኛ ነው ሁሉም ነገር ተናገረች። ስቃይ ላይ ነኝ ያለሁት። አሁን ግን እልክሻለሁ ወደ ሀገርሽ ወደ ኢትዮጵያ እልክሻለሁኝ አለችኝ። ጸልዩልኝ ብላ ይህንን ትንፋሿን ሰማን። ከዛ ምንም ነገር ምንም ነገር ከዛ በፊት ግን ሊቢያ ኤምባሲ ግን ሊቢያ ኤምባሲ ሄድን። ይህንን መስከረም 1 ላይ ጸልዩልኝ ካለች ወዲህ ቀጥታ ሊቢያ ኤምባሲ ሄድንና አነጋገርናቸው። አምባሳደር መሀመድ ምን አሉ? እሳቸው ያሉት ያለችው ልጅቷ ጋዳፊ ቤት ውስጥ ነው፣ የጋዳፊ ልጅ ቤት ውስጥ ነው ያለችው። እኛ ከግለሰብ ቤት ቢሆን እንደ ማንኛውም ቤት ቢሆን በአንድ ቀን እናስመጣላችሁ ነበር። አሁን እሱ ቤት ስለሆነ ምንም ማድረግ አልቻለም። ባልን ተመላለሱም እናለቅስባቸውም ምንም ስልክ ይደውላሉ፣ አይነሳላቸውም። ከተነሳም ደግሞ በቃ ሂዱ በቃ ነገ ትደውላለች ይሉናል፣ ማታ ትደውላለች ይሉናል። እንጠብቃለን። አሁንም ተመልሰን እዛው እንሄዳለን። ምንም መልስ ሊሰጡን መጨረሻ ላይ ግን በቃችን ቃል ሰጡን። ምንም ማድረግ አልቻልንም። ያለችው እሱ ቤት ስለሆነ ነው፣ የጋዳፊ ልጅ ቤት ነች ያለችው እና ምንም ስለ ጤንነቷ ምንም አታስቡ፣ ምንም አትሆንም። ስለዚህ እናንተ በቃ ደህና ነው፣ የደህንነቷ የምትፈልጉት ደህና ነች በቃ ብለውን አሰናበቱ። ይሄ የሆነው በጦርነቱ ከተጀመረ በኋላ ነው የሊቢያው ወይስ ከዛ በፊት? በፊት ነው። አሁን በቅርብ እስከ ለመጨረሻ ጊዜ ከእሷ የሰማችሁት በቃ ያኔ ጸልዩልን ያለች ጊዜ ነው? ሰዋዬ መጋቢት 7 ይሄንን ነገር ሰማን። በቃ ከዛ ጦርነቱን እየተባባሰ መጣ። አሁን ሰኞ ዕለት ነው ቀሄድን አየናት። እኛ እናትሽ አዩት ፎቶዋን? እኛ ነን ያየነው፣ እህቶቿ ነን ተከትለን ሄደን ያየነው። አሁን ግን ሆስፒታል ከገባች በኋላ ለመገናኘት ምንም መንገዱን አላገኛችሁም? እሷም ምንም አላገኘንም፣ መንገዱን ለመገናኘት አላገኘንም። ግን እየተባበሩልን መንግስት ጉዳይን በደንብ ተቀብለውናል። ሁሉም እየተባበረ ነው። አይዟችሁ እንግዲህ ሆስፒታል አሁን ያው ጥሩ ሕክምና እያገኘች እንደሆነ ያው ሰምተናል። እኛም አብራት ያለውን ጋዜጠኛ አናግረነዋል። እዛ አብራት ያለውን
ከቻለ እሱ ከአንተ ጋር የምትገናኝበትን መንገድ እንዲያመቻችና ድምጿ እንዲያሰማችሁ እኛም እንደዛ ለማድረግ እንሞክራለን እና አይዟችሁ እናትሽን አገናኛቸው። ያው ይሻላታል፣ ደህና ነው የምትሆነው፣ ምንም ችግር የለም። ከእናንተ ጋር አሁን እንግዲህ ውጭ ሀገር ላሉ ፕሮግራም ለሚያዳምጡ በሙሉ ኢትዮጵያውያን መልዕክት አለሽ በቤተሰብ ስም? አዎ ሁሉም ኢትዮጵያ ሁሉ ተባረረልን፣ እግዚአብሔር ይስጣቸው። ሁሉም የኢትዮጵያን ሕዝብ እግዚአብሔር ይስጠው፣ ላደረጉልን ነገር ሁሉ ትብብር እግዚአብሔር ይስጠልን ነው የምንለው። እሺ ምስራቅ ሞላ ሸዋዬ ሞላ እህት እግዚአብሔር ይስጥልን ለጊዜሽ። ሌላ ጊዜ እየደወልን ደግሞ አዳዲስ ነገር ካለ እንነጋገራለን። እሺ እግዚአብሔር ይስጥልን። አሜን አሜን። ሰላም አንተ ሰማይ It's